እሺ አሁን እያወሳን ያለነው ስለ ሆቴል ስለሆነ በብዛት ሆቴል ማለት ምን ማለት ነው? ሆቴል የማን ነው ስንል የህብረተሰቡ ነው። ምናልባት በባለሀብትነት እኛ የሆቴል ባለቤት ልንሆን እንችላለን። ነገር ግን በሆቴሉ ውስጥ ያለው ማንኛውም አኮሞዴሽን ለህዝብ ወይም ለሀገር ውስጥና ለውጭ ቱሪስቶች ምቹ ሁኔታ ተደርጎ እንዲሰራ ነው የሚፈለገው። ምናልባት እኛ በንብረትነት የባለቤትነት ይኖረናል። ከምናገኘው ስራ ደግሞ አተራፊነት አትርፈን መኖር መብታችን ሊሆን ይችላል። ከዛ ውጭ ያለው ነገር የህዝብ ነው፣ እንደ ህዝብ ትራንስፖርት ነው የምንቆጥረው እና ይሄ ሆቴል እንደ አንድ ትልቅ ከተማ ምቹ ሁኔታዎችን አሟልቶ መገኘት አለበት። ለምሳሌ ብዙዎች በሳይት እንደምናያቸው ሚክስድ ዩዝ የሚባል አለ። ሆቴል፣ ሞቴል፣ ካፌ፣ ሬስቶራንት፣ ሎጂ፣ ፔንሲዮን ሆነው ካልመጡ በቱሪዝም ሚኒስቴር ምንም አይነት ድጋፍና ክትትል አናደርግላቸው። ሳይቱ ከመጀመሪያው መስተካከል ስላለበት ማለት ነው። ይሄ ደግሞ ብዙ ጊዜ እንደሚታወቀው መንግስት ለዚህ ዘርፍ አገልግሎት ዘርፍ ስለሆነ ኢንዱስትሪው እንዲበረታታ ከመሬት ጀምሮ እስከ ቀረጽ ነፃ ድረስ እቃዎችን ከግንባታ ጀምሮ እስከ ፊኒሽንግ ቁሳቁስ ድረስ እና የተለያዩ ተሽከርካሪዎችን ለስራ የሚያስፈልጉ ተሽከርካሪዎችን ይፈቅዳል። ይህን ለማግኘት እንዳልኳችሁ ከመሰረቱ ሳይታቸውን አስተካክላቸው መንጣት ይጠበቃል ማለት ነው። ከሳይቱ ቀጥሎ የግንባታ ፈቃድ፣ የኢንቨስትመንት ፈቃድ፣ የግል ማመልከቻ እና ህንፃው ከተጀመረ ህንፃው የደረሰበትን ፐርሰንት የሚያሳይ ካልተጀመረ ችግር የለውም እና የግል ማመልከቻ። ይሄ ሆቴል በውስጡ ሊይዛቸው የሚችል እንቅስቃሴዎችን ፕሮጀክት ፕላን የምንለው ከኢንቨስትመንት ፕሮጀክት ፕላን ይለያል። ይሄን በደንብ ልብ ብላችሁ እዩ። ባለሙያዎችም እዚህ ላይ ያው ነው የተሰራው እያላችሁ የምትልኩ ስላላችሁ በዛ መንገድ አይደለም። ከኢንቨስትመንት ፕሮጀክት ፕላን የኢንቨስትመንት ፕሮጀክቱ መሬቱን ለማግኘት እንዲህ አለኝ ብሎ የሚቀርብ ነው ባለሀብቱ። ይሄኛው ደግሞ መሬቱን ካገኘ በኋላ ለቱሪዝም ሚኒስቴር እና ለቱሪዝም ቢሮ እንዲሁም ለቱሪዝም መምሪያዎች መሬቱን አግኝቼዋለሁና እዚህ መሬት ላይ የምሰራው እቅዴ ይሄን ያክል አዳራሽ፣ ይሄን ያክል አልጋ፣ ይሄን ያክል የልጆች መዛኛ እንደዚህ ተብሎ ጠቅላላ ሆቴል ውስጥ ሊሰጥ የሚፈለገውን አገልግሎት ነው እንጂ የምናስቀምጥበት ፕሮጀክቱ ያው ነው በሚል ኮፒ ፔስት እያደረጋችሁ የምታመጡት እሱም በፕሮጀክት ቀረጻው ላይ ውድቅ እንዳይሆንባችሁ ማሰብ ይጠይቃል። ከዛ ውጭ ከብረት ጀምራችሁ እስከ መጨረሻው ፊኒሽንግ ቁሳቁስ ድረስ ለማስገባት እኛ ከጎናችሁ ሆነን እንደግፋችኋለን። ነገር ግን ሀብት እንደምንም ይገኝና ስራውን ከባለሙያ ጋር ባለመመካከር ይሰራና መጨረሻ እንግዶች ለመቀመጥ ለመዋል ለማደር ምቾት ያጣሉ። በዚህን ጊዜ ከተማው እንደ ከተማ ይሰደባል። በዘርፉ ያለን ባለሙያ በወቅቱ ያለን አመራር ይወቀሳል ማለት ነው። መሬት እንደሌለው፣ እውቀት እንደሌለው፣ ሀብት እንደሌለው እንደሆነና ስንወዳደር የሰራነው ሆቴል ቅድም እንዳልኳችሁ ከአንድ ኮከብ እስከ 5 ኮከብ ማግኘት ሲገባው ምንም ኮከብ አጥቶ ምንም እንግዳ ሳይስተናገድበት ይቆያል። እንግዳ ሳይስተናገድበት ቆየ ማለት የገበያ እንቅስቃሴ ይታገዳል ማለት ነው። እዚህ ከተማ ላይ ወይም ሀገራችን ላይ የሚመጣው የሀገር ውስጥና የውጭ ቱሪስት በዛው ልክ ምቾት ካጣ እየተመለሰ የመሄድ እድሉ አለው። ስለዚህ ዛሬ ምክር የማቀርብላችሁ በከተማችንም ሆነ በዞናችን እንዲሁም በክልላችን በርካታ ባለሙያዎች አሉ። የፕሮጀክት አማካሪ ባለሙያዎች አሉ። የቱሪዝም አማካሪ ባለሙያዎች አሉ። መጠየቅ ነው። መቼም ለመጠየቅ ያደርጋል ሊቅ ነው። ለመጠየቅ መከፍሉት ዋጋ ያለ አይመስለኝም። እና ዋናው ፍላጎታችን ከተማችን ከሀገራችን ከተሞች ጋር ተወዳዳሪ ሆና እንግዳ መቀበል እንድችል ስለሆነ አንድ የሆቴል ባለሀብት የመጀመሪያ ስራው የቦታ ምደባው ምንድነው ሊሆን የሚችለው? ምደባ በምደባ ህግ ንግድ ነው የሚሆነው። የሚሰጠው አገልግሎት ግን ብዙዎቻችሁ ይሄን ሚዲያ የምትከታተሉ ባለሙያዎችም የሚሰጠው አገልግሎት ላይ አታሻሟቸው። ሚክስድ ዩዝም አያስፈልግም፣ ንግድ ማለትም አያስፈልግም። የሚሰጠው አገልግሎት ሆቴል ከሆነ ሆቴል፣ ሎጂ ከሆነ ሎጂ